በየቀኑ እንለፋለን፣ እንሰራለን። ነገር ግን ወሩ ሳይጋመስ ኪሳችን ባዶ ሆኖብን ያውቃል? እንዲሁም ደግሞ ሌሎች ሰዎች ያላቸው የገንዘብ ነፃነት ለጥቂት እድለኞች ብቻ የተሰጠስ ይመስለናል። እውነታው ግን ከዚህ የራቀ ነው። ብዙዎቻችንን ወደ ኋላ የሚያስቀሩን የምናገኘው የገንዘብ ማነስ ብቻ ሳይሆን ሳናስተውላቸው በህይወታችን ውስጥ የገነባናቸው አደገኛ ልምዶች ናቸው። ሰላም ውድ የአዲስ ማንነት ዩቲዩብ ተከታታዮቻችን እንደምን አላችሁ? ዛሬ ወጣቶችን ከገንዘብ ነፃነት መንገድ ላይ ጠልፈው የሚጥሉ 9 ዋና ዋና ምክንያቶችን እና እንዴት ደግሞ ልናሸንፋቸው እንደምንችል በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። አንደኛውና ዋነኛው ችግር ያለ ዕቅድ ወጪ ማድረግ ነው። ኢምፐልሲቭ ስፔንዲንግ። ብዙ ወጣቶች ገንዘብ እጃቸው ላይ ሲገባ ስሜታዊ በመሆን ወዲያውኑ ለደስታ ሰጪ ነገሮች ያውሉታል። ለምሳሌ ምሳ ልብላ ብለው ወጥተው ጫማ ገዝተው ሊመለሱ ይችላል። ይህ ልምድ የገንዘብ ፍሰትን ለመቆጣጠር አስቸጋሪ ያደርገዋል። ታዲያ ለዚህ መፍትሄው ምንድን ነው ስንል 50-30-20 ህግን መጠቀም ነው። የገቢያችንን 50% ለአስፈላጊ ነገሮች ብቻ፣ ለቤት ኪራይ፣ ለትራንስፖርት፣ ለምግብ። የገቢያችንን 30% ደግሞ ለፍላጎቶቻችን፣ ለምሳሌ ለመዝናኛ፣ ለሻይ፣ ለቡና፣ ከጓደኞቻችን ጋር ጥቂት ሰዓት አብሮ ለማሳለፍ። የገቢያችንን 20% ደግሞ ለቁጠባና ለኢንቨስትመንት መመደብ ያስፈልጋል። ማንኛውም ትልቅ ነገር ከመግዛትህ እንዲሁም ደግሞ በተጨማሪ ማንኛውም ትልቅ ነገር ከመግዛታችን በፊት ለ48 ሰዓታት መታገስ። ከመግዛታችን በፊት 48 ሰዓቱ ካለፈ በኋላ ያ ነገር አሁንም እንደሚያስፈልገን አይምሯችን እርግጠኛ ከሆነ ያኔ መግዛት ያስፈልጋል ማለት ነው። ሁለተኛው ምክንያት ደግሞ ለሰው ታይቶ ለመኖር መሞከር ነው። ላይፍ ስታይል ኢንፍሌሽን ይባላል። በማህበራዊ ሚዲያ ላይ በተለይ በቲክቶክ፣ በኢንስታግራም፣ በዩቲዩብ፣ በፌስቡክ ላይ የምናየው የሌሎች ሰዎች አርቲፊሻል ህይወት እኛንም ያልሆነውን እንድንሆን ይገፋፋናል። አቅም ሳይኖረን ብራንድ ልብሶችን፣ ውድ ስልኮችን መግዛት ለድህነት ቀጥተኛ መንገድ ነው። ታዲያ መፍትሄው ውስጣዊ እሴት ላይ ማተኮር ነው። ሀብታም መምሰል ሳይሆን ሀብታም መሆን ላይ ትኩረት ማድረግ አለብን። ሰዎች ምን ይሉኛል የሚለውን አስተሳሰብ ለወደፊት ህይወቴ ምን ይጠቅመኛል በሚለው መተካት የግድ ይለናል ማለት ነው። ሶስተኛው ምክንያት ቁጠባን ለነገ ማሳደር ነው። ፕሮክራስቲንግ ሴቪንግ። ገና ወጣት ነን መቼ ተኖረና የሚለውን አስተሳሰብ ትልቅ ጠላት ነው ለኛ ለራሳችን። በወጣትነት የምንቆጥባት እያንዳንዷ ሳንቲም በጊዜ ሂደት የምታመጣው ትርፍ ኮምፓውንድ ኢንተረስት እጅግ ከፍተኛ ነው። ታዲያ መፍትሄው አውቶማቲክ ቁጠባ ነው። ገቢያችን ወደ አካውንታችን ሲገባ የተወሰነችውን ሳንቲም በቀጥታ ወደ ቁጠባ አካውንታችን እንድትሄድ ለባንክ ትዕዛዝ መስጠት ያስፈልጋል። ቁጠባ ከወጪ የተረፈ ሳይሆን ከገቢ መጀመሪያ የሚቀነስ መሆን አለበት ማለት ነው። አራተኛው አንድ የገቢ ምንጭ ላይ ብቻ መቆየት። ዛሬ ባለንበት ተለዋዋጭ ዓለም በአንድ ስራ ወይም ደግሞ አንድ ገቢ ብቻ መያዝ ለአደጋ ያጋልጣል። ያ ስራ ቢቆም ህይወታችን በሙሉ ይናጋል ማለት ነው። ታዲያ መፍትሄው ምንድነው? ተጓዳኝ ስራዎች ላይ ሳይድ ሀስል መጀመር ያስፈልጋል። ካለን መደበኛ ስራ ጎን ለጎን ዲጂታል ማርኬቲንግ፣ ዲጂታል ግራፊክ ዲዛይኒንግ በመማር ወይም ደግሞ ትናንሽ ንግዶችን በመጀመር ተጨማሪ ገቢን መፍጠር የግድ ይለናል ማለት ነው። አምስተኛው ደግሞ ችግር የፋይናንስ ዕውቀት ማነስ ነው። the lack of finance literacy። ብዙዎቻችን ትምህርት ቤት ስለ ገንዘብ አያያዝ አልተማረም። ገንዘብ ማግኘት ብቻ ሳይሆን ማስተዳደር በራሱ ትልቅ ጥበብ ነው። ታዲያ መፍትሄው ምንድነው? ራስን ማስተማር ነው። በቀን ቢያንስ ለ20 ደቂቃ ስለ ፋይናንስ የሚናገሩ መጽሐፍትን ማንበብ፣ ቪዲዮዎች ላይ መመልከት፣ ስለ ግብር፣ ስለ ታክስ፣ ስለ ባንክ ወለድና ስለ ቢዝነስ አሰራር መሰረታዊ ዕውቀት ሊኖረን ይገባል ማለት ነው። ስድስተኛው ከአቅም በላይ መበደር። ለፍጆታ ለምሳሌ ለልብስ፣ ለግብዣ ብድር መውሰድ የወደፊት ጉልበትንና ጊዜያችንን ዛሬውኑ መስጠት ማለት ነው። ዕዳ ውስጥ መኖር የአእምሮ ሰላምን ያሳጣል። ታዲያ መፍትሄው ምንድነው? ጥሩ ዕዳና መጥፎ ዕዳን መለየት። መጥፎ ዕዳ ለፍጆታ የሚሆን
በፍጹም አንውሰድ። ብድር መውሰድ ካለብን ገንዘብ ለሚያመጣልን ለኢንቨስትመንት ብቻ ይሆን። ያለብንን ዕዳ ደግሞ በትንሹ መክፈል መጀመር የግድ ይለናል ማለት ነው። ሰባተኛው ችግር የድንገተኛ አደጋ ፈንድ ነው። ኢመርጀንሲ ፈንድ አለመኖር። ለምሳሌ ስልክ ቢጠፋ፣ ህመም ቢከሰት ወይም ደግሞ ስራ ብንለቅ ለዚህ የመጠባበቂያ የሚሆን ከሌለን በቀጥታ ወደ ብድር እንገባለን። ይህ ደግሞ ከድህነት አዙሪት እንዳንወጣ ያደርገናል ማለት ነው። ታዲያ መፍትሄው ምንድነው? የ6 ወር ወጪን ማስቀመጥ። በየወሩ ከምናገኘው ላይ በመቀነስ ቢያንስ የ6 ወር መሰረታዊ ወጪን የሚሸፍን ገንዘብን ዝግ አካውንት ውስጥ ማስቀመጥ ያስፈልጋል። ይህ ገንዘብ ለኢንቨስትመንት ሳይሆን ለድንገተኛ አደጋ ብቻ የሚውል ነው ማለት ነው። 8ኛ በሱስና በማይጠቅም ልምዶች ገንዘብን ማባከን ነው። በየቀኑ ለሱስ ለምሳሌ ጫት፣ ሲጋራ፣ መጠጥ ወይም ደግሞ ለከፍተኛ መዝናኛ የሚወጣ ሳንቲም ትንሽ ቢመስልም በወርና በዓመታት ሲታሰብ ትልቅ ድርጅት ሊያቆም የሚችል ካፒታል ነው። ታዲያ መፍትሄው ለዚህ ደግሞ የወጪ መከታተያ መተግበሪያ ስፔንዲንግ ትራከር መጠቀም ያስፈልጋል። በየቀኑ የምናወጣት እያንዳንዷ ሳንቲም መመዝገብ አለበት። በወር መጨረሻ ላይ በማይጠቅም ነገር ያባከነውን ገንዘብ ስናየው ራስን ለመለወጥ እንገፋፋለን ማለት ነው። 9ኛውና የመጨረሻው ኢንቨስት ለማድረግ መፍራት ነው። ብዙ ወጣቶች ገንዘቤ ቢበላሽ በሚል ፍርሃት ገንዘባቸውን ባንክ ውስጥ ብቻ ያስቀምጣሉ። ነገር ግን የእቃዎች ዋጋ ሲጨምር ኢንፍሌሽን የተቀመጠው የገንዘብ የመግዛት አቅሙ እየሞተ ይሄዳል። ታዲያ መፍትሄው ለዚህ በትንሽ መጀመር። ኢንቨስትመንት በሚሊዮኖች አይጀመርም። ባለን አቅም አክሲዮኖችን መግዛት፣ ወደ ንግድ ማስገባት ወይም ደግሞ እውቀት ላይ ኢንቨስት ማድረግ መጀመር የግድ ያስፈልጋል። ፍርሃትን ለማሸነፍ በትንሽ ገንዘብ መለማመድ ያስፈልጋል ማለት ነው። የገንዘብ ነፃነት በአንድ ጀንበር የሚገኝ ተአምራዊ ሳይሆን የዕለት ተዕለት ዲሲፕሊን ውጤት ነው። ዛሬ የምንተዋት አንዲት አላስፈላጊ ወጪ ወይም ደግሞ የምትጀመር ትንሽዬ ቁጠባ ከጥቂት ዓመት በኋላ ማንም ሊገታው የማይችል ትልቅ የሀብት ማማ ላይ ትገነባለች። ምርጫው የኛ ነው። ዛሬውኑ የገንዘብ ጌታ ሆነን ወይስ የገንዘብ ተገዢ ሆነን እንቀጥላለን? በመጨረሻም የገንዘብ ነፃነት የሚገኘው ብዙ በማግኘት ብቻ ሳይሆን ባገኘነው ላይ ባለን ቁጥጥርና ዲሲፕሊን ነው። ዛሬ የምናደርጋት ትንሽ መስዋዕትነት የነገ ነፃነትን ያረጋግጣል። ከነዚህ 9 ልምዶች ውስጥ እናንተ በጣም የተፈታተናችሁ የትኛው ነው? በተሰጡት መፍትሄዎች ላይስ ምን ሀሳቦችን ትጨምራላችሁ? በኮሜንት ላይ አስቀምጡልን፣ እመለከታለሁ። እንግዲህ ለቤታችን አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ቤተሰብ የሆኑ ለወዳጅ ዘመዶ የሚያጋሩ የምንለቃችሁ ቪዲዮዎች ደግሞ ቶሎ እንዲደርሳችሁ ደግሞ የደውል ምልክቷን መጫን እንዳይዘነጋ። እነዚህና እኚህን የመሳሰሉ እውቀቶችን ለማግኘት